በስልካችሁ ብቻ ብር መስራት ትፈልጋላችሁ? እንግዲያውስ ይህን ቪዲዮ ለእናንተ ነው። ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። ዲስክሪፕሽን ላይ የማስቀምጥላችሁን ሊንክ ተጭናችሁ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ከተጫናችሁት በኋላ አፕሊኬሽኑን ዳውንሎድ ታደርጉታላችሁ ማለት ነው። ያው ዳውንሎድ ካደረጋችሁት በኋላ እንደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። ከዛ ኮንቲኒው ዊዝ ጉግል የሚለውን ተጭነን ያው ኢሜይል እናስገባለታለን ማለት ነው። ያው የምንፈልገውን ኢሜይል ካስገባን በኋላ ያው ወደ አፑ ነው የሚያስገባን ማለት ነው። እንደምታዩት የምትፈልጉትን ኢሜይል ካስገባችሁ በኋላ ያው በሚገባ አካውንት ከፍተናል ማለት ነው። እንደምታዩት አካውንት ከፍተናል ማለት ነው። እንደምታዩት ኢንተርፌሱ ይህንን ይመስላል ማለት ነው። እዚህ ላይ እንደምታዩት በጣም ብዙ ስራዎች አሉ ማለት ነው። እዚህ ላይ እናንተ የምትፈልጉትን መርጣችሁ መጠቀም ትችላላችሁ። ያው ይሄኛው እንደምታዩት 1.29 ይላል። ይሄኛው እንደምታዩት 3.99 ይላል። እዚህ ላይ እንደምትመለከቱት $22 ይላል ማለት ነው። እዚህ ላይ የምትፈልጉትን አፕ መጠቀም ትችላላችሁ የሚቀላችሁን ማለት ነው። ለምሳሌ ይሄኛው ላሳያችሁ እስኪ ገብቼ። እንደምታዩት ይሄኛው ይጫወቱና ያገኙ ይላል ማለት ነው። ያው በዌብሳይት ስለሆነ ትራንስሌት አድርጌው ነው እናንተ እንዲረዳችሁ ማለት ነው። እንደምታዩት ይሄን $1.29 ለማግኘት በመጀመሪያ 19 ደረጃ ማጠናቀቅ አለባችሁ። ሌቭል አለ፣ በየሌቭሉ ነው የሚከፍላችሁ ማለት ነው። እንደምታዩት ሁለተኛው ደግሞ 49ን አጠናቅቁ ይላል። 0.8 ይሰጣል ማለት ነው። ያው እንደምታዩት እነዚህን ሌቭሎች እንደዚህ ያደረጋችሁ ትጨርሳላችሁ ማለት ነው። ሌቭሎቹን እንደዚህ ያደርጋችሁ ትጨርሳላችሁ። እስኪ አሁን ደግሞ እኔ ያጠናቀቅኳቸውን ሌቭሎች ላሳያችሁ። እዚህ ላይ ማይ ኦፈር የሚለውን አንዴ ክሊክ አደረገውና ከጎን ያለው ማለት ነው የማይ ኦፈር የሚለውን ክሊክ አደረኩት በኋላ እንደምታዩት እኔ የምጠቀምባቸው አፕሊኬሽኖች እነዚህ ናቸው ማለት ነው። አንደኛው ይሄኛው ነው። $8.47 ይላል ማለት ነው። አሁን የቀረኝ እንደምታዩት ደረጃ 255ን ካጠናቀቅኩኝ 0.18 ይሰጠኛል ማለት ነው። ያጠናቀቅኩትን ሌቭል ደግሞ እንደምታዩት ደረጃ 15ን አጠናቅቄያለሁ። 0.5 የሰጠኝ ደግሞ 105ን አጠናቅቄያለሁ ማለት ነው። እንደዚህ ያደረጋችሁ ማጠናቀቅ ትችላላችሁ። እናንተ ግን አዲስ ስለሆናችሁ ምን ታደርጋላችሁ? እንደዚህ አፕሊኬሽኑን ይጫወቱ እና ያገኙ የሚለውን ያው በእንግሊዘኛ ነው የሚመጣላችሁ። ያው ትራንስሌት ስላደረኩት ነው የኛው። ይጫወቱ እና ያገኙ የሚለውን አንዴ የተጫኑትና የኛው እንደዚህ አድርጋችሁ ከተጫናችሁት በኋላ ወደ ፕሌይ ስቶር ነው የሚወስዳችሁ። ቀጥታ ወደ ፕሌይ ስቶር ስለሚወስዳችሁ ምን ታደርጋላችሁ? ይሄንን አፕሊኬሽን ኢንስታል ታደርጉታላችሁ ማለት ነው። ይሄንን አፕሊኬሽን ኢንስታል አድርጋችሁ ሌቭል አለ። ያው ቅድም እንዳሳየኋችሁ በየሌቭሉ ስትደርሱ ቀጥታ ብሩ ይገባል ማለት ነው ወደ እናንተ ባላንስ። አሁን ያው ሁለት ነገሮችን አሳይቻችኋለሁ። በመጀመሪያ የምንጠቀምባቸው አፕሊኬሽኖች እዚህ የእኔ ቅናሾች የሚለው እዚህ ላይ ማለት ነው ማይ ኦፈር የሚል ነው የሚመጣላችሁ። ወደዚህ ገብተን ማግኘት እንችላለን። ሁለተኛ ደግሞ ከነዚህ የምትፈልጉትን ስራ መርጣችሁ መስራት ትችላላችሁ። ያው እንደምታዩት $22 የሚለው ያው ከፍተኛ ሌቭል አለው። ይሄኛው ደግሞ እንደምትመለከቱት 0.82 ሳንቲም ይላል ማለት ነው። እናንተ የምትፈልጉትን መጠቀም ትችላላችሁ። እዚህ ላይ ደግሞ እንደምትመለከቱት ምንም የዳሰሳ ጥናቶች የሉም ይላል ማለት ነው። ይሄኛው ሰርቪ ነው። ሰርቪዎቹን በመሙላትና ጥያቄ ትጠየቃላችሁ። ጥያቄውን እየመለሳችሁ ማለት ነው ብር ይከፍላችኋል ማለት ነው። እዚህ ላይ እንደምታዩት ሰርቪዎቹ ማለት ነው ሰርቪዎች በመሙላት ነው የምትከፈሉት። አሁን ሶስተኛው ማሳያችሁ ይሆናል። ገንዘብ ማውጣት ሂደቱን ደግሞ ማሳያችሁ ይሆናል። አሁን ይህ ካሽ አውት የሚለው የሚመጣላችሁ ለእናንተ የኔ ገንዘብ ማውጣት የሚለውን የሚመጣልኝ በአማርኛ ነው። ያው
ያው ይሄን አንዴ ክሊክ እናደርገዋለን ማለት ነው። ለእናንተ ካሻውት የሚል ነው የሚመጣላችሁ። ያው የኔ እንደምትመለከቱት 0.68 አለኝ ማለት ነው። እዚህ ላይ ማውጣት የሚቻለው በፔፓል ከሆነ እንደምታዩት 0.5 ነው ማለት ነው። በፔፓል ማውጣት የሚቻለው ያው በቪዛ ደግሞ እንደምታዩት $5 ማውጣት ይቻላል። በክሪፕቶ ከሆነ ደግሞ በጣም የሚመከረው ወደ ኢትዮጵያ አሁንን ስንሰራ በክሪፕቶ ብናወጣው በጣም ይመከራል። ከ0.25 ጀምራችሁ እስከ 0.50 ጀምራችሁ ማውጣት ትችላላችሁ። ያው በቢትኮይን ምናምን ማለት ነው። የተሻለው ወደ ኢትዮጵያ ብራችን የሚገባልን በዚህ በክሪፕቶ ማለት ነው። በ0.50 በእነዚህ በቃ በቪዛ ወይም ደግሞ በፔፓል ያው በጣም ብዙ ከባድ ህጎች አሉት ማለት ነው። በክሪፕቶ ከሆነ ግን ያን ያክል ችግር የለውም። ያው ብር አወጣጡን የሚከብዳችሁ ከሆነ ያው በቀጣይ ቪዲዮ ምሰራላችሁ ይሆናል። አሁን ግን ወደ አራተኛው እንሄድና እዚህ ላይ ከጎን የምትመለከቱት ሽልማቶች የሚለውን እሱን አንዴ ክሊክ አደርገዋለሁ። ባይዞ አፕሊኬሽኑ በጣም ሚሊዮኖች ህዝብ ነው የሚጠቀመው እና እናንተም ተጠቀሙበት። እዚህ ላይ እንደምትመለከቱት ሰርቪዎቹን ወይም ደግሞ ታስኮችን ስትሰሩ እዚህ ላይ ያመጣላችኋል ማለት ነው። ቀላል ስራዎችን በመስራት እዚህም ላይ ሳንቲሞች ይከፍላችኋል ማለት ነው። ጉርሻ ወደሚለው እንግባ። ደግሞ እንደምታዩት ይሄኛውም ያው አንድ ነው። ሶስተኛው ደግሞ ኢንቫይት ነው። ኢንቫይት ስታደርጉ ለሰዎች ያው ኮሚሽን ያስብላችኋል ማለት ነው። ወይም ደግሞ በአንድ ቀን $1 ከሰራችሁ ራሱ ይሰጣችኋል እዚህ አፕ ማለት ነው። በቀን ከ$1 በላይ ከሰራችሁ ኮሚሽን ይሰጣችኋል። በየቀኑ ዴይሊ ቦነስ አለው ማለት ነው። እንደምታዩት እዚህ ላይ ሪፈራል ሊንክ አለ ማለት ነው። ይህንን ኮፒ አድርጋችሁ ለምትፈልጉት ሰው መላክ ትችላላችሁ ማለት ነው። እንደምታዩት ንቁ የሚለው ይሄ ኮሚሽን ለኔ አሁን ያው ገና ስለሆነ እኔ ብዙም ኢንቫይት ስላላረኩ 5% ኮሚሽን ነው የሚያስብልኝ። እዚህ ላይ እንደምትመለከቱት 6% ኮሚሽን ያስብላችኋል። ያው ብሩ እየጨመረ ይሄዳል ማለት ነው። እዚህ ላይ 10 እዚህ ላይ 25 ይላል። ያው በጣም ሰዎችን እየጋበዛችሁ ስትመጡ ኮሚሽናችሁ በጣም እየጨመረ ይሆናል። የመጨረሻው ኮሚሽን እንደምትመለከቱት 30% ነው። ብሩን ደግሞ ያው እንደምታዩት ነው ማለት ነው። ያው በዚህ አፕ ላይ ምንም አይነት ጥያቄ ወይም ደግሞ የሚከብዳችሁ ነገር ካለ መጠየቅ ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን ማለት ነው። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።